ጠላቴን ስመርቅ ብዙ ጊዜ እለዋለሁ። አሁን ቢሆን አልጽፈውም። ከፍ በል ወደ ላይ ጠላቴን ስመርቅ ነው እርሱ። ከፍ በል ወደ ላይ ከስልጣኑ ሰማይ ከስም አደባባይ በሀብት ከፍ ከፍ በዝና ከፍ ከፍ በስልጣን ከፍ ከፍ ከዚያ የወደክለት አጥንትህ እንዳይተርፍ ነው የሚለው እና ይህንን ግጥም በጣም ተናድጄ ነው የጻፍኩት። አሁን ቢሆን ለጠላቴን አልመኝም። አሁን ባለኝ መረዳት ጠላትን ውደድ አይደለም የሚለው እና አሁን ይሄን አላስብም። ያኔ ባልጽፈው አሁን አልጽፈውም ነበር። ማዝነው ከግጥሞቼ ሁሉ መንገድ ላይ ሰዎች ሳገኛቸው በቃላቸው ይዘው የሚያገኘው ይሄንን ነው። ጠላቴን ስመርቅ ይሉኛል። አይ ነው ምን ነው ባልጻፍኩት እላለሁ እና ብዙ ሰው በቃሉ ይዞ ይልልኛል ይሄን ግጥም። ምክንያቱም ሁላችንም ውስጣችሁ ስሜት ስላለች እና ደግሞ ግጥሙንም የጻፍከው ከእናትህ ጋር የተገናኘ እሱን ነው። አሁን ከሽሸቱ መልሰው እናቴ እና አባቴ ኢሰፓ አባላት ናቸው ብያቸዋለሁ። ሽጉጥ ሁለቱም አላቸው። እኛ ቤት አንዳንድ እሑድ ሽጉጦች ተፈታተው በዘይት ሲቀባቡ ምናምን ነው የምናየው እና እናቴ የእሑድ ማለዳ ስራ የእሑድ ማለዳ ስራ እሱ ነው። በቃ ይፈታታል፣ ቃቃቃ ይላል። እንደ ፐዝል ይገጣጥመዋል፣ ይፈታቷቸዋል አለ። ለዛ ብቻ የተዘጋጀ ዘይት እሱ ይደረጋል እና አንድ ጊዜ ግን በኢሰፓ ጊዜ እናቴ የት እንደሆነ ሽጉጧን ጣለችው እና መጣሏን አስመስከራ ያለቀ ጉዳይ ነው። ኢህአዲግ ሲገባ ሽጉጣለች ወይ ይሏታል። ሰላምና መረጋጋት አብሮ የሚያውቃት እኮ ነው እና ጠፍቷል አለች። ለጸረ ህዝብ ሰተሽ ይሆናል ብሎ አሰራት። በዛ ጊዜ ተመለከተ እና ቤተሰባችን ተበጠበጠ። እንዴ ቆይቷል እኮ አመልክታለች፣ ማስረጃ አለ። አይደለም ታገላለኝ። ይሄ ጸረ ህዝብ እጅ ቢገባስ? የእሷ ሽጉጥ በቃ ሀገር መንግስት ሲያፈርስ አድርጎ አሳየኝ እና እንዲህ ሳየው በቃ ይሄ ከዚህ ቦታ ላይ ቢፈጠፈጥ ምንም አይሆንም። እንደው ወደ ላይ ዓለም ሁሉ የሚያውቀው ቦታ ጋር ወጥቶ እንጧ ብሎ በወደቀ የሚል ብስጭት ተሰማኝና ለሱ የተጻፈ ግጥም ነው።